የዝንጀሮ ፍንጣጣ ወይም ጉድፍ እንግዲህ በሀገራችንም በመላው ዓለምም የተከሰተ ጉዳይ ሆኗል። የተወሰነ ነገር ልበላችሁ። በጊዜ መጓዝ ወይም ስለ ታይም ትራቭል ነው የምነግራችሁ። ከዛሬ 8 ወር በፊት አንድ ቪዲዮ አጋርቻችሁ ነበር። ዓለም እየመጣባት ያለ ፈተና አለና ጸልዩ። አንድም ሀገር ከምድር ካርታ ውጭ ልትሆን ትችላለች። እኛም ላይ ደግሞ ሲምቦል ያደረግኩትን የዓለም ቅርጽ ካርታውን ካያችሁ ሲምቦል ማድረግ የፈለኩት የሚመጣውን ቫይረስ ነበረ። ሁለት ደግሞ ሀገራት የሚያደርጉትን የእርስ በርስ ግጭት ለሰው ልጅ ስጋት መሆናቸውን እናንተ ትረዱኝ አትረዱኝ እርግጠኛ ባልሆንም ይሄ በጊዜ መጓዝ ማለት አንድ ሰው የሚሆኑትን ነገሮች በራሱ ሕሊና ፈቃድ አውቆ ሳይሆን ኃይል ሁሉም ቦታ ላይ አለ። እንዴት እናስተዳድረው፣ እንዴት እንወቀው ስለሆነ ዋና ቁም ነገሩ አሁን እንግዲህ ሳይንስ ደረስኩበት ይሄ ታይም ትራቭል እውነት ነው እያላችሁ ነው። የኛ አባቶች ደግሞ ከጊዜ በፊቱ ነው ወደፊት ምን ሊመጣ ይችላል፣ ምን ልናስተናግድ እንችላለን የሚለውን ጥበብ ከትበው በአርምሞ ውስጥ ተሆኖ በዝምታ ውስጥ ዓለማት ምን ሊገጥማት ይችላሉ የሚለውን ምላሽ ቀድሞ ለማወቅና መፍትሄውን ለማበጀት ይዘጋጁበት ስለነበር በዛ መንገድ ይመጣል ብዬ ይሄንን ነገር ነግሬያችሁም ነበር። ያው ትረዱኛላችሁ አትረዱኝም። አሁንም እኔ እርግጠኛ ሁኜ መናገር አልችልም። የየሰው ምልከታ የተለያየ ስለሚሆን ምክንያቱም ለምሰራቸው ስራዎች እኔ ራሱ እንግዳ ነኝ። ሚኒስትሪ ሜዲሲኑ ላይ አይሆንም የተባሉ ነገሮች እያያችሁ ነው። ከማይግሬንም ጀምራችሁ ብትመለከቱት አይደንም ይባላል አይደል? እዚህ የኛ ቦታ ላይ ሲመጣ ያው መፍትሄ አለው። ሳይንስ የምታዩት ነው። የኔ ሆኖ እንዲቀጥል ሳይሆን ሁሉም ሰው አውቆት የራሱ አድርጎት እዙት እንዲሄድ ነው እያደረግኩ ያለሁትና እስኪ ነገሮችን ባስተውሎት መፍትሄ እንድናበጅላቸው እንሁንና ስለ ራሳችን ችግሮች መልሶች እንዲኖሩን ዝግጅት እናድርግ። ያው እንደምታውቁኝ እኔ ዮሐንስ ሽፈራው የገበሬው ልጅ ነኝ። መፍትሄ ግን አይጠፋም፣ አትጨነቁ።